የአእላፋት ዝማሬ መነሻውም ሲጀመር ታስቦ የነበረው እንግዲህ ሁላችሁም እንደምታውቁት በመስቀል አደባባይ ነበር። በተለያዩ ምክንያቶች እዛ ሳይከናወን ቀርቷል። የመጀመሪያውና የሁለተኛው የአእላፋት ዝማሬ ላይ በቁጥር እንኳን ብናየው የመጀመሪያው ላይ ባደረግነው ጥናት መሰረት 50 ሺህ የሚጠጉ ምዕመናን የተገኙት፣ ሁለተኛው ላይ ከ80 እስከ 90 ሺህ ምዕመናን ተገኝተዋል። ስለዚህ ቦታው ጠቦ ውስጥ ከነበሩት ውጪ ያሉት ይበልጡ ነበርና ከቦታ ጥበትና ከምዕመናን በተነሳ ጥያቄ መሰረት እንግዲህ ዘንድሮ በጠቅላይ ቤተ ክህነትም ደብዳቤ አስገብተን ቦታው በጣም ጠባብ ስለሆነ በመስቀል አደባባይ እንዲዘጋጅ እንግዲህ አስፈላጊውን ዝግጅት እያደረግን እንገኛለን። የ2018 ሶስተኛው የአእላፋት ዝማሬ መርሃ ግብር ታኅሳስ 28 ቀን 2018 ዓመተ ምህረት በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም በዚሁ ለማሳወቅ እንወዳለን። ከዚህ በተጨማሪ በጥቅምት ወር ላይ የአእላፋት ዝማሬን ማዘጋጀት ለሚፈልጉ አካላት እድሉን ክፍት በማድረግ በሀገረ ስብከታቸው እውቅና እስከተሰጣቸውና መስፈርቱን እስካሟሉ ድረስ የአእላፋት ዝማሬን ማድረግ እንደሚችሉ መግለጻችን ይታወቃል። በዚህም መሰረት የሀገር ውስጥና ከሀገር ውጭ ባሉ አድባራት፣ ማህበራትና ሰንበት ትምህርት ቤቶች የአእላፋት ዝማሬን ለማዘጋጀት ጥያቄ አቅርበው ኢጃት የሁነት አዘገጃጀት ስልጠናና የልምድ ልውውጥ መድረክም አዘጋጅቷል። እነዚህም አንድ በአርሲ ሀገረ ስብከት አሰላ የሰንበት ትምህርት ቤቶች አንድነት፣ ሁለት በቤንሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት ደወልሽ ይሰማ ሁለገብ የአገልግሎት ማህበር፣ ሶስት በምዕራብ ሸዋ ሀገረ ስብከት ሆለታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን፣ አራተኛ በምዕራብ ሸዋ ሀገረ ስብከት በአምቦ ከተማ መንበረ ጵጵስና በመሰረተ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን፣ አምስተኛ በደቡብ ወሎ ሀገረ ስብከት የደሴ ርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን ወልድ ዋህድ ሰንበት ትምህርት ቤት፣ ስድስተኛ ከሀገር ውጭ የሲያትል ደብረ ጥበባት በዓታ ለማርያም ቤተክርስቲያን፣ ሰባተኛ በምስራቅ አፍሪካ የኬንያ፣ ኡጋንዳ፣ ታንዛኒያና ሩዋንዳ ሀገረ ስብከት በኡጋንዳ ካምፓላ መካነ ሰላም መድኃኔ ዓለም ቤተክርስቲያን እንዲሁም ስምንተኛ በምስራቅ ሸዋ ሀገረ ስብከት የሞጆ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ናቸው። የዘንድሮ የአእላፋት ዝማሬ ከዚህ በፊት ከተደረጉት ሁለት የአእላፋት ዝማሬያት የሚለየው በሚዘጋጅበት ቦታ ብቻ መሆኑን ተገንዝባችሁ ምዕመናን እንደ ከዚህ በፊቱ ሁሉ መዝሙር በማጥናት ለመድኃኔ ዓለም ልደት የሚገባ ንጹሕ ልብስ በማዘጋጀት በየሳምንቱ አርብ በሚደረገው የመሐረና አብ ጸሎት ላይ በመገኘትና ኦርቶዶክሳዊ ስነ ምግባር በተሞላበት ሁኔታ የጌታችን የአምላካችንና የመድኃኒታችንን የልደት በዓል ዋዜማ ስርዓተ ቤተ ክርስቲያንን በጠበቀ መልኩ በሰላማዊ መንገድ ማክበር እንድንችል ሁላችንም ዝግጅት እንድናደርግ ጥሪ እናቀርባለን። የ2018 ዓመተ ምህረት ሶስተኛው የአእላፋት ዝማሬ ዝግጅትና ዝርዝር ሁኔታዎችን በተመለከተ በአእላፋት ሳምንት አጋማሽ ላይ በሰፊው መግለጫ የምንሰጥበት